ይሄንን እቃን የሸጠችው ኦኬ የ23 ቀን ስራ ነው ይሄ ኦኬ ይሄን የራሷ ጽሁፍ ነው ይሄ የራሷ ጽሁፍ ነው ይሄ ምናልባት ከታያችሁ ይሄ የራሷ ስራ ነው 900 ስንት ነው አንድ ላይ መጣው 900 አንዴ ሳሪ ወደ ስራ እየሄድኩ ስለሆነ መንገድ ላይ ከተቋረጠ ተመልሼ እገባለሁ ከመሲኦት ስፖርት አብርቼ እሺ ሳሪዬ እሺ ይኸውላችሁ ከዛም በኋላ እምኬ ብትኖር ደስ ይለኛል እንዳትሄድ ሳትወጣ እንጨርስ ያለውን ነገር ከዛም በኋላ ኮሚሽኑ ይሄ 100 ድርሃም የምን ነበር 115 25 ኮሚሽኑ ኦኬ ከያንዳንዱ ይሄ የተሸጡ እቃዎች ናቸው የተሸጡ እቃዎች 990 ነው 990 በኮሚሽን ኮሚሽን ስንት ነበር እንደሚያዝንላት ከመቶ 10 ድርሃም ከተሸጠው እቃ ከ110 ድርሃም ያዝንላት 100 ድርሃም ያኛው 100 ድርሃም የኮሚሽኗ ነው እንደ ኦሬዲ የተሰራው ማለት ነው ይሄንን ዝቀው ኮሚሽኗ ነው 2666 በየሁለት ወር አንድ ወር ማለት ወደ የ40 ቀን የሰራችውና 996 ብር ሲደመር 100 ብር 3996 የተባለው የ23 ቀን የሰራችው በኮሚሽን የሰራችው ለ1300 ሲካፈል ማለት ነው የኮሚሽኑን 996 ሲደመር 100 ብር 3762 ብር መጣ ኦኬ ከ3762 ብር 510 ብር ሰጥቻታለሁኝ 3252 ብር ተስማምታ ይሄ ነው ሂሳቤ ብላ ከዛን በኋላ ለምንድን ነው የምትፈልጊው በቀለ በዚህ ወር እንደዚህ ያደርገኛል ስል ኦኬ ለበቀለ ነግረዋለሁ ለበቀለ ደውዬ በቃ እንዲ ነው ምናምን ብዬ ስነግረው ኦኬ ችግር የለውም ያ እኔ ግን ሙሉ ብር ኖሲ ፔፐር ትፈልጋለች ስል ሙሉ ብር ነው እኔ የምፈልገው ስለኝ አይ እነሱን ጠይቃቸው እኔ የሚመለከተኝ ለሷም ነግሬያታለሁኝ ለኪያም ነግሬያታለሁኝ ስለ ብሩ ጉዳይ ስለ ገንዘብሽ የሚከፈለው ጉዳይ ሰጥቻለሁ ኦሬዲ እኔ ጋር ምንም አይነት ገንዘብ የለሽም የተነጋገርሽውም አንቺ ለበቀለ ይሰጥልኝ ብለሽ ነው ኦሬዲ ለበቀለ እንትን ተብሏል ስለዚህ ከዚህ በኋላ እኔን የምትጠይቅኝ ነገር የለም ብዬ ተነጋገርን ከዛን አስቀድማ ተናግራለች ምንድነው እኔ any times I'm good በቃ ምንም አይነት ነገር ከመጥፎ ነገር ከመስራት ምናምን ለመስራት ምናምን መቼም ኪያም ደግሞ ይወድቃል ብላችሁ መቼም ትላንትና ጥሩ ሆኜ አሳይቻቸዋለሁኝ ማንም ያልዋለውን ውለታ ውዬ አሳይቻቸዋለሁኝ የራሴን እንጀራ ዘግቼ የራሴን ነገር ዘግቼ ለሌላው ስራራት አይታቸዋል ሁላችሁም ማለት ነው ስለዚህ እኔ ላይ እንደዚህ አይነት ደባ በግልጽ ተናገር የምትሉኝ ከሆነ ደግሞ በግልጽ ወጣለኝ ችግር የለብኝ አልሰማም ጋይስ አክስት ትሰሚያለሽ ምንድነው የምታወራው አሁን ምንድነው ደባ ምንድነው ምናምን መጀመሪያ ደረጃ ልጅቷ የጠየቀችው ጥያቄ ስለ ብር ነው ኤምኬ ታለና ግባ እየደመረ እየቀነሰ ነው ምንድነው ደባ ምንድነው ንገረኝ እኔ ምንም የምናገረው እኔ መናገር አልፈልግም አሁንም ምንም ያልኩት እንዲነው ምናምን እኔ ኪዩ የምትናገረው ነገር ካለ በግልጽ በግልጽ ተናገር አዳምጠኝ እኔ መቼም እኔ አብሬ የበላሁትን አብሬ የጠጣሁትን ሰው መቼም አብሬ አሁን የምታወራው ነገር መቼም ግን እኔ ካላስዳነው አሉ ጋይስ ባይ እሺ ስለዚህ እሷ እኔ ጋር ያላት ማሚ እኔ ጋር ያላት 3700 ነበር 510 ብር ከላዩ ላይ ተነሳ ለበቀለ ይሰጥልኝ ነው ያለችው ለበቀለ ኦሬዲ ተሰጥቶታል ሌላ ምንም ነገር የለም ገባሽ እኔ አልገባኝም አሁንም የመጣችበት አመጣጥ አልገባኝም አንዴ እኔ ላውራ ከይቅርታ ጋር ከፈቀዳችሁ አውሪ እኔ በመጀመሪያ ደረጃ እሱን ለመክሰስ አልመጣሁትም እኔ ለሙኒት ደውዬ በእኩለ ሌሊቱ ከ4 ሰዓት አባረረኝ ከቤቱ ብሬ እንኳን ሳይሰጠኝ ለበቀለ ሲጀመር አልሰጠውም እሰጣሃለሁ ብሎ ነው ተስማምቶን እንትን ያለው ማለት ነው እሱ የችግር የለውም ምክንያቱም ለምን እኔ ይሄን ያህል ቤቱ ቆይቼ ይሄን ያህል 4 ወር ሙሉ ብሬን ስለምን የወንድሜን ገመና ላወጣም ብዬ ብሬ ስለበላው እንደዚህ ስላደረኩ ስለቆየሁ ለምን እንዴት እኔን ሴት ልጅ በዱባይ ምድር ላይ እንዴት ከሌሊት እኩለ ሌሊት አውጥቶ ይወረውረኛል መሲ ሎኬሽን ልካልኝ ላይ ብላ ባታሳድሬ ኖሮ እኔ ጎዳና ነው ማድረው ማለት ነው ስለዚህ እንዴት ያባረኛል አንድ ሁለተኛ ነገር ደግሞ
አንድ ወር ከ7 ቀን 37 ቀን ያለው 37 ሳይሆን 47 ቀን ነው በ2000 የሰራሁት ማለት ነው። አሁን ማቄ ያለው እሱ ጋር 10 ቀኔ ነው እንዲያስብልኝ የምፈልገው ማለት ነው። አስጨርሰኝ ምንም መጥቼ አልሰራም። አስጨርሰኝ መጀመሪያ ያልሰራሽበትን እኮ አንተ እስከምትጨርስ ዝም አልኩ አይደለ? አስጨርሰኝ። አንድ ቃል እንድትናገር አትፈልግም ቤት ሆኜ ማለት ነው። ክርክር ከፈለክ ደግሞ እንከራከራለሁ። ተገፍተሽ ነው የመጣሽው ሲጀመር ወንድሜ ስለሆነ ነው ዝም ያልኩት። እሺ ቆይ አንድ ጊዜ ኪያ፣ አንድ ጊዜ ሴቷ ኪያ፣ አንድ ጊዜ አርሴማ ኪያ፣ ተገፍተሽ ነው የምታወራው አንተ ሲጀመር ተገፍተሽ ነው የምትመጪው። ሌላ ማንም እንትን አይልም። ብቻ እኔ ብቻዬን ብቆም ማንም እኔን አያንበረክከኝም። ማንም እኔ ሊያንበረክከኝ አይችልም። ማንም አልገፋኝም። ብትገፋኝም ደግሞ አንተ ነህ የገፋኸኝ። እሺ ንገሪያቸው፣ እንትን በያቸው። እኔ ያዝኩት አምላክ የሚጥለኝን አይደለም፣ የሚጥለኝ አምላክ አልተደገፍኩም። ንገሪያቸው። ጥሩ ስሰራ ነው የምታየኝ እንጂ መጥፎ ነገር ቤት ውስጥ ስሰራ አላያችሁኝም። አንቺም ነውረሻል ቤቴ ውስጥ ያለው ስላኖርከኝ ደግሞ ስላኖርከኝ አመስግኝሃለሁ። ጭቅጭቅ ከፈለግ እጨቃጨቅሃለሁ። ከፈለግ አክብሬ ነው። እሺ አልገባኝም። በቃ ካላስ የላ አልገባኝም። ምን ጉድ ነው እንዴ? የሆነ ሶሉሽን ልንፈጥር ነው ወይስ ፍጅት ውስጥ ነው የገባ ነው እንዴ? ኧረ አንድ ሶሉሽን ላይ እንድረስና ኪያ እየተሳሰብን ጉድጓድ መቆፈር እንዴት እንደሆነ አሳያችኋለሁ። ካሁን በኋላ ማነው ጉድጓድ የቆፈረ? በጣም ታሳፍራለሽ ዱዬ። እኛ እንዴት እንነጋገር? ማንን እኛን ነው የምትለው እንዴ? በመብርሃን እንዴ! ሲጀመር አንድ ሰው ደሞዝህን ለምን ትወስዳለህ ተብሎ ለምን ይጠየቃል? አንተ ነህ ዕዳዋን የምትከፍልላት። በእጇ ሰጥተሃት ሄዳ ትክፈል እንዴ? ኪዩ አንተ እኮ እየሰማ አይደለም። ሌላ ሰው ላይ ችግር ካለብህ ባይሚንስ ችግሩን እከሌ ወይም ሰንበዲ ብለህ ተናገር። ከዛ በኋላ እንደዚህ ባድማችሁ ገብታችሁ ምናምን ነገር እኔ እንደዚህ አይነት ነገር አያስኬደኝም። አንድ ችግር ካለብህ ችግር ኪያ የምትሰራው አሁን መሲ ብርጅስቶን ጋር ነው። መሲ ብርጅስቶን ጋር ጸብ ካለ መሲ ብርጅስቶን ናቶ እያመጣች መሲ ብርጅስቶን ናቶ ይሄን ያመጣችሁ ነገር እዛ ተነጋገሩ። ትምጣ መሲም ብትሆን ያለ በለዛ ግን አድማችሁ እንዲያርጋችሁ እኔን ገፍታችሁ ምናምን ነገር እንዲህ አይነት ነገር እኔ ደስ አይለኝም። ተረጋጋና ስለ ልጅቷ አስረዳ። ብር አለብህ ቀሪ ያለብህ ብላለች። ቀሪ ምንድን ነው ብላ አስረዳ። ሲቀጥል በካሽ ስጣትና በቄ ጋዛው ይፋቱ ሁለቱ። አለቀ። እየደመርን አልነበር እንዴ? ምን እዚህ ነገር ውስጥ መግባት አስፈለገ? እየደመርን ነው ያለባትን ብር የተቀነሰውን ከዛ እኔ ማለት እንደዚህ አድማችሁ ምናምን ሲባል ሁላችንም ነዋ የምንሆነው። ያኔ አሁን ምንድን ነው የተፈጠረው ነገር? ምንድነው የታደመው ነገር? ካላስ የለባይ እኔ ወደ ስራ ሊሄድ ነው። እንዲህ እኔ በሰው ጣልቃ መግባት አስጠልቶኛል። እመቤቴ እውነቱን ስንናገር ላይክ እንደዚህ እኔ ደግሞ በቃ ምንም ነገር ስሰማ መናገር አይቀርም። ማኪያ ከመለስና ሀሳቡን ቋጭና ውጣ። ምክንያቱም ነገም ተነጎዳያም ስም መነሳት የለበትም። የሆነ ኢሹ ከተነሳ እዚሁ ላይ ነው አልቆ መሄድ ያለበት። ስለዚህ ያንን ኢሹ አሁኑኑ ገለው ራስን አጽድተ ውጣ። ካላስ ደሞዝ አለኝ ብላለች፣ እስከዚህ ድረስ ከፍያለሁ። ይሄ ደግሞ በአሰሪና በሰራተኛ መካከል የሚከሰት ነገር ነው። ሌላ ምንም ተአምር የለውም። ልጅቷ ያልተከፈላት ደሞዝ ካለ ትከፍላለ። የተሳሰባችሁት ቀናችሁን ትሳሰባላችሁ። ሰው ባለበት ክሊር ይሆናል። ሶ ኢዚ። ማንም ነገር እኮ ይጠራል። በነገራችን ላይ ማንም ዋናው ነገር ገብቶ ማስረዳቱ ነው። ለምን ፈራችሁት ግን? ሚጥሚጣ ማንን የፈራ ነው? እጂ የፍርሃት ፍርፍር ይዋጥሽ ደግሞ ፈራች ትላለች። እንደበት ማንን የፈራ ነው? ማን ይፈራ ነው? እኛ እየጠራ ማንንም ስንጋፈጥ ቆመሻል እንደ አዳሜ ሙታል። ማን ፈራች ትላለች። ከሀቅ ጋር ከሆናችሁ ከሀቅ ጋር ነው እስከ መጨረሻው ድረስ ሰው ከሀቅ ጋር ነው የሚቆመው። ከዛ በኋላ እንግዲህ ልጁን አናንቀው ወይ አንፈልጠው ምን ማድረግ ይቻላል? ጠይቁልን እስካላችሁ ድረስ ሁሉም የተሰበሰበው ለእናንተ ጉዳይ አይደል? ሳሪም ምንም ሙኒትም እዚህ ጋር ያለው ጠቅላላ እኮ የመጣው የለእናንተ ጉዳይ ነው። እያ ተመለስ ወይ ደውይለት። እኔ ጋር ያለው ቁጥር አይሰራም። ደውልና ግባ። እየሰማ ነው ከታች አይደል? ናና ግባና የልጅቷን ጉዳይ አጥርተው ውጣ። ላሶፊ አሁን እኮ ችግሩ ምን እንደሆነ ታውቂያለሽ? ኪዩ እየተሳሰበ በመካከል ላይ እንደዚህ ሆኖ ሲል ምንድን ነው ያኔ ምንድን ነው? ሰው ሌላ ነገር ነው የሚያስበው፣ ሌላ ነገር ነው የሚፈጥረው። ተመልሶ ደግሞ ሌላ ሀሳብ ውስጥ ነው ሰው የሚገባው። ስለዚህ ያ ነገር ሌላ በቃ ቶ ከልጅቷ ጋር ያለን ነገር ጨርስ ኪዩ።
በቃ ከእሷ ጋር ያለ ሂሳቧ ይሄ ነው፣ ይሄ አለባት፣ ይሄ ቀሪ ነው፣ ይሄ አክስት ይኸውልሽ፣ ከበቂ ጋር ከተነጋገር አጀንዳ ፈልጌ ምናምን አይደለም። በመጀመሪያ ደረጃ ገንዘቡን ለማን ስጥልኝ ብላ ነው የተሰጣው እሱ። ሁለተኛ ነገር ደግሞ እንደ አጀንዳ ከሆነ እመቤቴን እወጣለሁኝ ዛሬ። እንደውም መሸቀያ አደርጋለሁኝ በደንብ አድርጌ ህዝብ ያውቅልኛል ማለት ነው። ከዛ ይሄ ሌላውን ነገር ማለት ነው እወጣለሁኝ፣ በደንብ በሰፊ እወጣለሁኝ። ሶስተኛ ነገር ደግሞ እኔ ልጅቷ የምትለው ያልሰራህበትን እኔ ያልሄድኩበትን ሂሳብ አስበክ ስጠኝ ነው የምትለኝ። እኔ ደግሞ ተሳስበን ጨርሰናል። ተሳስበን ጨርሰን ከሄደች በኋላ ነው ይህንን ሀሳብ አሁን እንትን ያደረገችው። ተሳስባ ቪዲዮ ኦልሬዲ አለ ቀድቼ በቃ። ምክንያቱም ይሄ ነገር እንደሚመጣ ስለማውቅ ነው ቪዲዮ የያዝኩት። ይሄ ነገር እንደሚመጣ ስላወቅኩኝ ነው ቪዲዮ የያዝኩት። ኦኬ አግባብ አይደለም አውቃለሁኝ፣ ግን ይሄ ነገር እንደምመጣ ስላወቅኩኝ ተስማምተን ተነጋግረን አንቂያት አይደለም፣ አንቂያት ሳይሆን በስነስርዓት ትሰራለች ተብሎ ነው እንትን የተባለው። ኦኬ ስለዚህ ይሄንን ነገር እንደዚህ እንዲሆን የተፈለገበት ምክንያት ራሱን የቻለ ምክንያት ስላለው ነው እየተናደድኩ ያለሁት። አክስት እናንተ አንቺም ሙኒትም ጁጁም ሌላም እዚህ ጋር ያላችሁ ሰዎች ማንም ምንም የምታውቁት ነገር የለም። ኢቨን ብቻዬን ነኝ እኔ በቃኝ ብዬ ከራሴ ጋር ነው ያለሁት። ኦኬ ኢቨን አምጥቼ እንዲሆኛለሁ ብዬ ለአንቺም አልነገርኩም፣ ለሙኒት አልነገርኩም፣ ለጁጁ አልነገርኩም፣ ለማንም። ይሄን ያክል የሚሄድ ልጅ አይደለው። ኦኬ ክፋት ከሆነ በክፋት ማድረግ ያለብኝን መናገር ያለብኝን ነገር እናገራለሁ። ለዛ ነው እኔ ከተሳሰብን በኋላ አሁን እንደ አዲስ ለምንድን ነው የመጣው? ተሳስበን እኮ ነው የመጣ ነው የሄደችው። ተሳስበን ይሄን ያክል ገንዘብ እኮ አለብክ። ስለዚህ ይሄንን ገንዘብ ለበቄ ይሰጥና እኖሲ ፔፐር ይስጠኝ። በቄ ደግሞ ይሄ በዚህ ኦኬ ችግር የለውም በዚህ ገንዘብ እኖሲ ፔፐር አልሰጥም ሲለኝ በዚህ ገንዘብ እኖሲ ፔፐር አልሰጥም ስላለ እሱን ከእሱ ጋር ጨርሱ። ኦኬ እኔ አልኩት ከሆነ አሁን ኪዩ የምትለው የአስር ቀን ገንዘቤ አልተሰጠም አለች። የአስር ቀን ገንዘብ አለች ኪያሳ። የአስር ቀን ገንዘብ ምን ላይ ነው ሚስ አንደርስታንዲንግ የተፈጠረው? አሁን እያሰበ ነው ኤምኬሳ ምን ላይ ነው የአስር ቀን ገንዘብ የቀረው? አላቅም። እኔ እስቲ ጠይቅልኝ ና ኪያ ትንሿ ኪያ ምን ላይ ነው የአስር ቀን ገንዘብ ያልተሰጠሽ? ከምኑ ላይ ነው? መጀመሪያ 2047 ቀን የሰራሁትን 37 ቀን ነው የሰራሽ ብሎ ቀነሰብኝ። ስለዚህ አንቺ የሰራሽ 47 ቀን ደግሞ ኖሲ ፔፐር በቂ አልጻፈልኝም ብሩ በእጅ ስላልተሰጠው ማለት ነው። ስለዚህ ብሬን ያለብኝም በእጅ ይስጠኝና እኔ እንትን እላለሁኝ። እሺ ቆይ ሁለተኛ ነገር ደግሞ ያለ ፍቃዴ ለምን እኔም ቪዲዮ ያደርገኛል? እኔ ሂሳብ እየተሳሰብኩ ስልኬ ላይ ያለ ፍቃዴ ለምን በቪዲዮ ያደርገኛል እኔን ማለት ነው? እንደዛ ከሆነ አይ እሱን ታዩ በቃ። አንቺ ደግሞ ነገሩን ወደ መግደል እንሂድና ቆይ ተረጋጊ። ስለዚህ ያለ አልለጠፈሽም እሱ አይደለም አሁን ዋናው ነገር። አንቺ ቀረኝ 47 ቀን የሰራሁትን